ሰላም ጤና ይስጥልኝ። የታሪክ ምሻ ነው። ዛሬ በመካከለኛው ምስራቅ ለሚታየው ምስቅልቅል ጀርባ ያለውን ድብቅ እውነት እንፈትሻለን። ኢራን ለእስልምና እዋጋለሁ እያለች እንዴት የራሷን የፖለቲካ ግዛት እየገነባች ነው? በሃይማኖት ስም የሚነገደው የፖለቲካዊ ሺዓነት ቁማርና በየሀገሩ የተተከሉ የኢራን ተኪ ኃይሎች ምስጢር ምንድን ነው? እውነታውን ከታሪክ ማህደር ቆንጥረን እናቀርባለን። አብራችሁን ቆዩም። ኢራን የሺዓ እምነት ተከታይ ሀገር ናት። አብዛኛው የሙስሊም ዓለም ደግሞ ሱኒ ነው። የአያቶላዎቹ አገዛዝ ሺዓንን ቢሉም በሺዓ እምነት ታሪክ ውስጥ ታይቶ የማይታወቅና ብዙ የሺዓ ሊቃውንት ራሱ የማይቀበሉት ውላያቱልህ ፈቂዕ የሚባል ለየት ያለ የፖለቲካና የሃይማኖት ህግ አላቸው። በሺዓ እምነት ኢማሞች ተብለው የሚታወቁት 12 መሪዎች አሉ። 12ኛው ኢማም መህዲ ተሰውሯል ተብሎ ስለሚታመን እስኪመለሱ ድረስ ማንም ሰው ፍጹም ስልጣን ሊኖረው አይችልም የሚል ነበር የሺዓ ታሪካዊ አቋም። አያቶላህ ካሜኒ ግን ይህንን ቀየሩት። ኢማሙ እስኪመጣ ድረስ ሃይማኖታዊ ሊቃውንቱ አያቶላዎቹ ልክ እንደ ኢማሙ ፍጹም ስልጣን ሊኖራቸው ይገባል የሚል ህግ አመጡም። የቀድሞ የበላይ መሪ ኮማች አሊ ኻሜኒ የሚሰጠው ትዕዛዝ እንደ ፈጣሪ ቃል የሚታይበትና ማንም ሊቃወመው የማይችልበት መለኮታዊ ስልጣን ሰጣቸው። ኻሜኒ ያስተላለፉት አንድ አወዛጋቢ ህግ አለ። የእስልምና መንግስትን ህልውና ለመጠበቅ ሲባል ማንኛውም የእስልምና ህግ ሶላትንና ጾምን ጭምር ለጊዜው ማገድ ይቻላል የሚል። ይህ ማለት የመንግስት የአያቶላዎቹ ስርዓት ህልውና ከሃይማኖቱ ህግ በላይ ነው ማለት ነው። ይህ በብዙ ሙስሊሞች ዘንድ እንደ ክህደት ወይም አዲስ ሃይማኖት ተደርጎ ይታያል። ለአብነት ይህን ጠቀስኩላችሁ እንጂ ለጆሮ የሚከብዱ ብዙ ህጎች አሏቸው። በኢራቅ ናጃፍ ያሉ ታላላቅ የሺዓ መሪዎች እንደ አያቶላ ሲስታኒም የኢራንን ቪላያተ ፋቂዕ ስርዓት አይቀበሉም። እነሱ የሚያምኑት የሃይማኖት መሪዎች በፖለቲካ ውስጥ ገብተው ፍጹም አምባገነን መሆን የለባቸውም በሚል ነው። ስለዚህ የኢራን አያቶላዎቹ የሚከተሉት ህግ ሺዓነትን ለስልጣን መጠቀሚያነት የቀየረ ፖለቲካዊ ሺዓነት እንጂ ንጹህ የሺዓ እምነት አይደለም የሚሉ ብዙዎች ናቸው። የአያቶላዎቹ ህግ ከእስልምናም ሆነ ከሺዓ እምነት ወጣ ያለና የስርዓቱን ህልውና ማዕከል ያደረገ ነው። ለዚህ ነው ለፍልስጤም እንቆረቆራለን እያሉ የሶሪያን ሙስሊሞች የሚጨፈጭፈውን አሳድን የደገፉት። ሃይማኖቱ ሽፋን እንጂ ዋናው ህግ አያቶላዎቹ ስልጣን አይነካ የሚል ነው። በሶሪያ ውስጥ ኢራን የፈጸመችው ግፍ እጅግ አሰቃቂ የሚባል ነው። የበሽር አልአሳድ መንግስት ሊወድቅ ሲቃረብ ኢራን በቢሊዮን የሚቆጠር ዶላርና በሺዎች የሚቆጠሩ ታጣቂዎችን አፈሰሰች። ኢራን በሶሪያ ውስጥ የሱኒ ማህበረሰብ የሚኖሩባቸውን አካባቢዎች በማፈራረስ ቤተሰቦችን በማፈናቀልና በምትኩ የሺዓ ደጋፊዎችን በማስፈር የሀገሪቱን ስብጥር ለመቀየር ሞክራለች። ይህ የስነ ህዝብ ጽዳት ማለትም ኢትኒክ ክሊንዚንግ ተብሎ ይገለጻል። የኢራን አብዮታዊ ዘበኛ ማለትም አይአርጂሲ እና ሂዝቦላህ በሶሪያ ከተሞች ለምሳሌም በአሌፖና በቁሰይር የፈጸሙት ግፍ ታሪክ የማይረሳው ነው። ንጹሃን ዜጎችን መክበብ፣ ረሃብን እንደ ጦር መሳሪያ መጠቀምና ሰላማዊ ሰልፈኞችን መረሸን ዋና ተግባራቸው ነበር። በሽር አልአሳድ በገዛ ህዝቡ ላይ ሳሪንና ክሎሪን የተባሉ መርዛማ ጋዞችን ሲጠቀም ለምሳሌ ብንመለከት እንደ አውሮፓውያኑ በ2013 በጉታና በ2017 ደግሞ በካንሼኩን መርዛማ ጋዞችን ሲጠቀም ዓለም አቀፍ ማህበረሰብ እርምጃ ሊወስድ ሲቃረብ ኢራን ግን እንደ ጋሻ ሆና ቆማለች። ኢራን በተባበሩት መንግስታት ድርጅት ውስጥ ጥቃቱን የፈጸሙት አማጽያን ናቸው የሚል የሐሰት ትርክት በማሰራጨት አሳድን ከተጠያቂነት ስትከላከል ቆይታለች። በሶሪያ የሚገኘው ኤስኤስአርሲ ማለትም ሳይንቲፊክ ስታዲስ ኤንድ ሪሰርች ሴንተር የተባለው ተቋም የኬሚካል መሳሪያዎችን በማምረት ይታወቃል። ይህ ተቋም ከኢራን መከላከያ ሚኒስቴር ጋር የጠበቀ ግንኙነት ያለው ሲሆን የኢራን ሳይንቲስቶች የቴክኖሎጂ ሽግግር ሲያደርጉ እንደነበር ይነገራል። ኢራን ማዕቀቦችን በመጣስ ለኬሚካል መሳሪያ ማምረቻ የሚያገለግሉ ግብአቶችን ለሶሪያ በማቅረብ ትከሰሳለች። የሚገርመው ነጥብ ኢራን ራሷ እንደ ፈረንጆቹ በ1980ዎቹ
ከኢራቅ ጋር ባደረገችው ጦርነት በሳዳም ሁሴን የኬሚካል ጥቃት ደርሶባት በመቶ ሺዎች የሚቆጠሩ ዜጎቿ ተጎድተዋል። ሶሪያ ከወደቀች ሂዝቦላህ ይዳከማል፣ የኢራን ተጽዕኖም ይከስማል። ስለዚህ ይህን ለማስቀረት ማንኛውም አይነት መሳሪያ መጠቀምን እንደ አማራጭ ወስደውታል። ለአያቶላዎቹ የአሳድ ስልጣን ላይ መቆየት ከማንኛውም የሰው ልጅ ህይወትና የሞራል ህግ በላይ አስፈላጊ ነው። በኢራቅ ውስጥ ኢራን የገነባችው ኃይል ሐሽድ አልሻቢ ወይም ፖፑላር ሞቢላይዜሽን ፎርስስ ፒኤምኤፍ ይባላል። እነዚህ ታጣቂዎች ከኢራቅ መደበኛ ጦር በበለጠ ዘመናዊ መሳሪያና ስልጣን አላቸው። የመንግስትን ትዕዛዝ አይቀበሉም። ይልቁንም ትዕዛዝ የሚቀበሉት ከቴሄራን ነው። በኢራቅ ውስጥ ያሉ ተቃዋሚዎችን በማሰር በመግደልና በማሳደድ ይታወቃሉ። ፈታህ አሊያንስ በሚባለው የፖለቲካ ክንፋቸው አማካኝነት ፓርላማውን ተቆጣጥረውታል። ይህም ማንኛውም የመንግስት ውሳኔ፣ ለምሳሌ የአሜሪካ ጦር ከሀገር እንዲወጣ የሚጠይቁ ህጎች የኢራንን ፍላጎት እንዲያሟላ ያደርጋሉ። የኢራቅን የነዳጅ ሽያጭና የድንበር ንግድ በመቆጣጠር በቢሊዮን የሚቆጠር ዶላር ወደ ኢራን እንዲፈስ ያደርጋሉ። ሂዝቦላህ በሊባኖስ ውስጥ በመንግስት ውስጥ ያለ መንግስት ማለትም ኤስቴት ዊዚን ኤስቴት ተብሎ የሚታወቀው ያለ ምክንያት አይደለም። በማንኛውም ሉዓላዊ ሀገር ውስጥ ጦርነት የመጀመር ወይም ሰላም የማውረድ ስልጣን የመንግስት፣ የፓርላማ ወይም የጦር ኃይል ነው። በሊባኖስ ግን ይህ ስልጣን በተግባር ያለው ሂዝቦላህ እጅ ላይ ነው። መንግስት ሳይፈቅድና ሳይመክርበት ሂዝቦላህ የእስራኤልን ድንበር ሲያጠቃ መላው የሊባኖስ ህዝብ ለጥቃት እንዲጋለጥ ያደርጋል። ይህ ደግሞ የመንግስትን ህልውና ዋጋ ያሳጣል። ሂዝቦላህ በፓርላማ ውስጥ ወንበር አለው። በሊባኖስ ህዝብ ውስጥ ደጋፊዎች አሉት። የገንዘብ ምንጩ፣ የጦር መሳሪያውና ትልቁ ወታደራዊ ስትራቴጂው የሚመጣው ከኢራን ነው። ሂዝቦላህ የሊባኖስን ብሔራዊ ጥቅም ከማስጠበቅ ይልቅ የኢራንን ቀጠናዊ አጀንዳ በተለይ እስራኤልን የመጫን ስትራቴጂ ሲያስፈጽም ይታያል። ኢራን ከእስራኤል ጋር በቀጥታ ከመጋፈጥ ይልቅ ሂዝቦላህን እንደ መከላከያ ጋሻ ወይም ማጥቂያ ጦር ትጠቀምበታለች። የሊባኖስ ብሔራዊ ጦር ከሂዝቦላህ የታጠቀ ኃይል ጋር ሲነጻጸር ደካማ ነው። ይህም መንግስት በሂዝቦላህ ላይ ትዕዛዝ እንዳይኖረው አድርጎታል። መንግስት ጥቃት አትክፈቱ ቢል እንኳ ሂዝቦላህን የሚያስቆምበት ወታደራዊ አቅም ግን የለውም። ሊባኖስ በአሁኑ ሰዓት በከፍተኛ የኢኮኖሚ ቀውስ ውስጥ ትገኛለች። አብዛኛው የሊባኖስ ህዝብ ሌላ ጦርነት ውስጥ መግባት አይፈልግም። ሂዝቦላህ ግን የህዝቡን ፍላጎት ሳይጠይቅ ወደ ግጭት ሲገባ ህዝቡ ለማን ጥቅም ነው የምንሞተው የሚል ጥያቄ እንዲያነሳ ያደርገዋል። አረብ ሀገራት ባለፉት 10 ዓመታት ለሊባኖስ በቢሊዮን የሚቆጠር ዶላር እርዳታ ሰጥተዋል። ነገር ግን ውጤቱ ምን ሆነም? ሂዝቦላህ ያንን የኢኮኖሚ መረጋጋት ተጠቅሞ ወታደራዊ አቅሙን አጠናከረም። በመጨረሻም ያንኑ መሳሪያ ተጠቅሞ በሶሪያ ውስጥ የአረብ ሀገራትን ጥቅም የሚጎዳ ጦርነት ውስጥ ገባም። እንደ አውሮፓውያን አቆጣጠር በ1989 ሊባኖስን ከእርስ በርስ ጦርነት ያወጣት የታኢፍ ስምምነት በሳዑዲ አረቢያ የተመቻቸ ማንኛውም ታጣቂ ቡድን ትጥቁን ፈቶ ለሀገሪቱ መደበኛ ጦር ማስረከብ እንዳለበት ይደነግጋል። ሂዝቦላህ ግን ይህንን ውል በመጣስ እስራኤልን እቃወማለሁ በሚል ሽፋን ብቻም የታጠቀ ኃይል ሆኖ ቀጥሏል። አረብ ሀገራት ሊባኖስ መደበኛ ሀገር መሆን የምትችለው አንድ ጦርና አንድ መንግስት ሲኖራት ብቻ ነው ይላሉ። የአረብ ሀገራት ሳዑዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኳታር እና ኩዌት አቋም በጣም ግልጽ ነው። የሊባኖስን መንግስት እንረዳለን፣ የኢራን ወታደራዊ ሰፈርን ግን አንገነባም የሚል ነው። ሂዝቦላህ በየመን ያሉትን የሁቲ አማጽያንን በማሰልጠንና በማስታጠቅ ሳዑዲ አረቢያንና ኤምሬትስን ሲያስወጋ ቆይቷል። አረብ ሀገራት ለሊባኖስ እርዳታ ለመስጠትና የኢራንን እጅ ሂዝቦላህን መውቀጥ ቅድመ ሁኔታ ማድረጋቸው የምክንያታዊነት ጉዳይ ነው። ምንም እንኳ ሁቲዎች የመን ውስጥ፣ ሐማስ ደግሞ ፍልስጤም ጋዛ ውስጥ ቢንቀሳቀሱም ሁለቱም የኢራን ተኪ ኃይሎች የመሆናቸው እውነታ ግን ተመሳሳይ ነው። ኢራን እነዚህን ቡድኖች የምትጠቀመው እስራኤልን ለመውጋት ብቻ ሳይሆን በአካባቢው ያሉ አረብ መንግስታት እንዲዳከሙም ጭምር ነው። ሁለቱም ቡድኖች የሃይማኖት ካባ ይለብሳሉ። ሁቲዎች ለእስልምናና ለየመን እንደሚዋጉ ቢናገሩም
ተግባራቸው ግን የኢራንን የቀጠናው የበላይነት ማስጠበቅ ነው። ሐማስም እንዲሁም ፍልስጤምን ነፃ እናወጣለን ይላል። ነገር ግን በውሳኔዎቹ ላይ የኢራን ፍላጎት የበላይ ነው። ኢራን እነዚህን ቡድኖች ስታስታጥቅ የምታገኘው ትልቁ ጥቅም ጦርነቱን ከራሷ መሬት ማራቋ ነው። እስራኤል ሐማስን ስትመታ የሚሞተው ፍልስጤማዊ ነው። አሜሪካ ሁቲዎችን ስትመታ የሚሞተው የመናዊ ነው። ኢራን ግን አንድም ዜጋዋ ሳይሞትና መሰረተ ልማቷ ሳይነካ ተጽዕኖዋን ታሳርፋለች። ውድ ተመልካቾቻችን የዛሬው ዝግጅታችንን እዚህ ድረስ ከተከታተላችሁት ወዳችሁታልና ላይክ እና ሼር እንዲሁም ሳብስክራይብ በማድረግ የደወል ምልክቷን መጫን እንዳትረሱ እያልን ወደ ታሪካችን እንመለሳለን። ሂዝቦላህ፣ ሁቲና ሐማስ የአንድ ሳንቲም የተለያዩ ገጽታዎች ናቸው። ኢራን እነዚህን ቡድኖች የምትጠቀመው የየሀገራቱን ህዝብ ነፃ ለማውጣት ሳይሆን የአረብ ሀገራትን ሰላም በማናጋት የራስዋን የፖለቲካና የርዕዮተ ዓለም ግዛት ለማስፋፋት ነው። የኢራን የፍልስጤም ካርድ አጠቃቀም በፖለቲካዊ ዓለም እጅግ ስልታዊና ረቂቅ የሚባል ነው። ኢራን የሺዓ እምነት ተከታይ ሀገር ናት። አብዛኛው የሙስሊም ዓለም ደግሞ ሱኒ ነው። ኢራን በሺዓና በሱኒ መካከል ያለውን ልዩነት ለማጥፋትና የሁሉንም ሙስሊም ልብ ለመማረክ የምትጠቀምበት ትልቁ ድልድይ የፍልስጤም ጉዳይ ነው። አረብ ሀገራት ፍልስጤምን ሲረሱ እኔ ግን እየተዋጋሁላቸው ነው የሚል ትርክት በመገንባት በአረብ ህዝቦች ዘንድ ተቀባይነትን ለማግኘት ትሞክራለች። ኢራን እስራኤልን እንደ ዋና ጠላት አድርጋ ስታቀርብ ራስዋን ደግሞ የጭቁኖቹ ተከላካይ አድርጋ ትስላለች። ይህንን የምታደርገው ለፍልስጤም ህዝብ ነፃነት ከመቆርቆር ይልቅ በአካባቢው ላይ ያላትን ወታደራዊ ጣልቃ ገብነት ቅዱስ ለማስመሰል ነው። እየታገልኩ ያለሁት ለእስልምና ነው ስትል በሶሪያና በየመን ያደረሰችው ጥፋት በብዙዎች ዘንድ እንዳይታይ ታደርጋለች። ብሬኖሽ የተደረጉ ደጋፊዎቹም ለነሱ እስራኤልንና አሜሪካን መርገም እንደ ሃይማኖታዊ ግዴታ ይቆጠራል። በመሆኑም በ15 ቀን 30,000 ዜጋ ቢገደልም አብዮቱ እስካለና እስራኤልን የሚሰድብ ድምፅ እስከተሰማ ድረስ ለህዝቡ ስቃይ ደንታ የላቸውም። ኢራን ከአሜሪካና ከምዕራባውያን ጋር በኒኩለር ጉዳይም ሆነ በሌሎች ማዕቀቦች ስትደራደር በሐማስና ሂዝቦላህ በኩል የምታነሳው ግጭት ትልቅ አቅም ይሆንላታል። ከኔ ጋር ካልተስማማችሁም ቀጠናውን በእነዚህ ግጭቶች አውከዋለሁ የሚል ያልተጻፈ መልእክት ታስተላልፋለች። ፍልስጤም እዚህ ጋር ለኢራን የፖለቲካ ንግድ መደርደሪያ መሳሪያም ማለትም ባርጌኒንግ ቺፕ ናት። ኢራን የፍልስጤም ብቸኛ ተሟጋች ሆና ስትቀርብ ከእስራኤል ጋር ሰላም የፈጠሩትን ወይም ለመፍጠር የሚደራደሩትን አረብ ሀገራት ማለትም እንደ ሳውዲና ኤምሬትስ በህዝቦቻቸው ፊት ከሃዲ እንዲመስሉ ታደርጋለች። ይህም የአረብ መንግስታት በህዝባቸው ዘንድ ያላቸው ተሰሚነት እንዲቀንስና የውስጥ አለመረጋጋት እንዲፈጠር ይረዳታል። ኢራን በዓለም ላይ ካሉ ሀገራት በነዳጅ ክምችት ሶስተኛም በተፈጥሮ ጋዝ ክምችት ደግሞ ሁለተኛ ደረጃ ላይ የምትገኝ እጅግ ባለጸጋ ሀገር ናት። ነገር ግን የዚህ ሁሉ ሀብት ባለቤት የሆነው የኢራን ህዝብ ኑሮው ከድህነት ወለል በታች መውረዱ የስርዓቱ የተሳሳተም ቅድሚያ አሰጣጥ ውጤት ነው። የአያቶላዎቹ ስርዓት ከነዳጅ ሽያጭ የሚያገኘውን ቢሊዮን ዶላር ለኢራን ህዝብ ትምህርት ቤት፣ ሆስፒታል ወይም ፋብሪካ መገንቢያ አያደርገውም። ይልቁንም በሊባኖስ ለሚገኘው ሂዝቦላህ፣ በየመን ለሚገኙት ሁቲዎችና በጋዛ ለሚገኘው ሐማስ በየዓመቱ በቢሊዮን የሚቆጠር ዶላር ይረጫል። የኢራን ህዝብ የኑሮ ውድነት እያቃጠለው፣ መንግስቱ ግን የሌላ ሀገር ታጣቂዎችን ማስታጠቅን እንደ ቅድሚያ ተግባር ይወስዳል። አያቶላዎቹ ለኒኩለር ፕሮግራማቸው ያላቸው አባዜም ሀገሪቱን ከዓለም አቀፍ የንግድ መስመር እንድትገለል አድርጓታል። ማዕቀቡ የኢራንን ገንዘብ ማለትም ሪያል ዋጋ የሌለው ወረቀት አድርጎታል። ህዝቡ መሰረታዊ ምግብና መድኃኒት መግዛት አቅቶት ሲሰቃይ፣ አያቶላዎቹ ግን ይህ የአሜሪካ ሴራ ነው በማለት ራሳቸውን ከተጠያቂነትና ከኃላፊነት ነፃ ያደርጋሉ። ብዙ ጊዜ በስሜት የሚነዱ ወገኖች ለአረብ ሀገራቱ ሳውዲ፣ ኤምሬትስና ኳታር ፈሪ ወይም ከዳተኛ ቢሏቸውም የውጤት ፖለቲካው ግን ሌላ ታሪክ ነው የሚነግረን። ኢራን ሀብቷን ለጦርነትና ለታጣቂዎች ስትረጭ፣ እነዚህ አረብ ሀገራት ግን
ነዳጃቸውን ወደሚከተሉት ነገሮች ቀይረውታል። እንደ ዱባይ፣ ዶሃና ሪያድ ያሉ ዓለም አቀፍ የንግድና የቱሪዝም ማዕከላት መገንባት፣ ልጆቻቸውን በዓለም ምርጥ ዩኒቨርሲቲዎች ማስተማርና የነገውን ዓለም በቴክኖሎጂ ለመሪነት መዘጋጀት፣ ህዝባቸው በሰላም የሚኖርበት ስራ የሚያገኝበትና የወደፊት ተስፋ ያለው ሀገር መፍጠር። ከሀያላን ሀገራት ጋር ተስማምቶ መኖር ተላላኪነት ሳይሆን ዲፕሎማሲ፣ ስትራቴጂያዊ ብልህነት ነው። አሜሪካና ምዕራባውያን ያላቸው ወዳጅነት የቴክኖሎጂ ሽግግር፣ ወታደራዊ ጥበቃና የንግድ ገበያ አስገኝቶላቸዋል። ጠላት ከማፍራት ይልቅ በንግድና በዲፕሎማሲ መተሳሰር ጦርነትን የመከላከል ትልቁ መሳሪያ መሆኑን ተረድተዋል። አረብ ሀገራት ለመርህ እንዋጋለን ብለው ወደ ትርምስ የገቡ ሀገራትን መጨረሻ ማለትም እንደ ሶሪያና ሊቢያ አይተዋል። በስሜት ተገፋፍቶ ሀገርን ማፈራረስ ጀግንነት ሳይሆን ጥፋት ነው የሚል ጽኑ አቋም ይዘዋል። ለዚህም ነው የራሳቸውን ሉዓላዊነትና ሰላም ለማስጠበቅ ሲሉ አንዳንዴ የማይወዷቸውን ስምምነቶች እንኳ በብልሃት የሚይዙት። ሀገር መገንባት የሚቻለው ሰላም ሲኖር ብቻ መሆኑን አውቀዋል። እውነተኛ ጀግንነት ህዝብን በድህነትና በጦርነት ማማቀቅ ሳይሆን ህዝብን በሰላምና በብልጽግና ማኖር ነው። ታሪክ በመጨረሻ የሚፈርደው በወሬ ብዛት ሳይሆን ህዝቡ ባለበት የኑሮ ደረጃ ነው። የአረብ ሀገራት መሪዎች የገዛ ህዝባቸውን እንዳይሞትና እንዳይራብ አድርገው መጠበቃቸው ትልቁ የፖለቲካ ድል ነው። የኢራን እጅ እስካልተቆረጠ ድረስ በቀጠናው ሰላም አይመጣም የሚለው የአረብ ሀገራት ስጋት መነሻው ይኸው ነው። ክቡራትና ክቡራን፣ የዛሬው የታሪክ ቅምሻ መርሃ ግብራችን ይህንን ይመስል ነበር። የኢራን የቀጠናው ፖለቲካና የተተኪ ኃይሎች ሚና በሃይማኖት ሽፋን ውስጥ የተደበቀ የጥቅም ስሌት እንደሆነ ተመልክተናል። ታሪክ ሁልጊዜም ቢሆን በመጨረሻ የሚፈርደው በንግግር ሳይሆን በተጨባጭ ውጤት ነው። በአንድ በኩል ለጦርነትና ለጥፋት የሚውል ቢሊዮን ዶላር፣ በሌላ በኩል ደግሞ ለህዝብ ሰላምና ብልጽግና የሚውል ሀብት። የመካከለኛው ምስራቅ የወደፊት እጣ ፈንታም በዚህ ሚዛን ላይ የወደቀ ይመስላል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የኢራን አካሄድ ለፍልስጤም ህዝብ ይጠቅማል ወይስ ይጎዳል? በአስተያየት መስጫው ሳጥን ላይ ሐሳባችሁን አጋሩን። ይህ መረጃ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱም። ለሌሎችም እንዲደርስ ሼር አድርጉት። እንደዚህ አይነት ጥልቅ የታሪክ ትንታኔዎች እንዲደርሷችሁ ደግሞ ቻናሉን ሳብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ በሌላ አጓጊ የታሪክ አጀንዳ እስክንገናኝ ድረስ ሰላም ቆይሉን። ይህ የታሪክ ቅምሻ ነበር።